In John chapter 13, የዮሐንስ ወንጌል ምዕራፍ John chapter 13. የዮሐንስ ወንጌል ምዕራፍ 13 I want you to read verse number 1. ኦኬ ምዕራፍ 13 ከቁጥር 1 ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበትን ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖችን የወደዳቸውን እስከ መጨረሻቸው ወደዳቸው ይላል። In this verse, it said እዚህ ቁጥር ላይ that Jesus knew. ኢየሱስ ክርስቶስ አወቃቸው ይላል። The Passover was coming, ልክ የፋሲካው በዓል መምጣቱን አወቀ። and Jesus understood some things. ስለዚህ ይሄን ነገር አንድ ተረዳ ኢየሱስ ክርስቶስ። Jesus understood who sent him. ስለዚህ ያን ነገር እንዴት እንደሚሆን አውቆ ማን እንደሚያዘጋጅ ያውቅ ነበር። The Father sent him. አባት አውቆ እንደዚህ አለው። Jesus understood why he came. ስለዚህ ኢየሱስም ከፋሲካ በፊት ከዚህ ዓለም ወደ አብ የሚሄድበትን ሰዓት እንደደረሰ አውቆ His time was coming to an end. He was going to the cross. በዚህ ዓለም ያሉ ወገኖችን የወደዳቸው እስከ መጨረሻቸው ወደዳቸው። ልክ ወደ መስቀሉ መሄዱን አወቀ። And knowing all of this, ስለዚህ ካወቀ በኋላ ሁሉንም he loved ወደደ። ሁሉንም his disciples ደቀ መዛሙርቱን ሁሉ ወደዳቸው። ሃሌሉያ! with everything that he had. ሁሉንም ማንንም ሳይለይ ሁሉንም ወደዳቸው። So what we see following this verse ይህ ነገር የሚያስረዳን is Jesus acting on these things. ይህን ነገር እንድናደርግ ነው ኢየሱስ ክርስቶስ የሚፈልገው። Why could Jesus act as a servant? ስለዚህ ለደቀ መዛሙርቱ ለአገልጋዮች እንደዚህ ነው ያደረጋቸው። Because he was confident in who he was in the Lord. ስለዚህ እሱ እንደሚሄድ ጌታ እንደሆነ ያውቃል። He was confident in what he was called to do. ስለዚህ እያንዳንዳችን በእሱ ጌታ ሆኖ ሳለ ዝቅ ብሎ ሁሉን ከወደደ And he loved. ሁሉንም ሲወድ ሁሉንም ይወዳል። ሁሉንም ይወዳቸዋል። እስቲ ለእግዚአብሔር ክብርና ምስጋና አምጡ። If you want to be a leader like Jesus, ኢየሱስ ክርስቶስ የሚፈልገው ሁሉም ሰው እንደዚህ እንዲወዱ ነው የሚፈልገው። be confident in who you are. አንተ አገልጋይ ከሆንክ ሁሉንም ልትወድ ይገባል። You're a child of the King of Kings. ኢየሱስ ክርስቶስ የነገሥታት ንጉሥ የጌቶች ጌታ ይህን ካደረገ Handpicked by God. እኔና አንተ ግን ሌሎችን ለምን እንጠላለን? ሁሉንም ልንወድ ይገባናል። Chosen to be one of the family. ስለዚህ ሁሉንም አንድ ላይ እኛ በክርስቶስ አንድ ቤተሰብ ነን። I don't care what anybody else thinks. ማንም የፈለገውን ሊል ይችላል። አንተ ግን በክርስቶስ አንድ ቤተሰብ ነህ። ሃሌሉያ! I'm confident in who I am. እኔና እናንተ ማን እንደሆነ እንታወቃለን። I'm confident in what I'm called to do. እንዴት እግዚአብሔር እንደጠራን እንታወቃለን። I'm called to be a messenger for God. እኔ የእግዚአብሔር መልእክተኛ ነኝ። If you're born again, if you've given your heart to Jesus Christ, አንተ እንደገና የተወለድክ ከሆነ ኢየሱስ ክርስቶስን ልትወደው ሰዎችን ልትወድ ይገባል። he left you here to be his messenger. እሱ የተናገረውን መልእክት ልታከብር ይገባል። To tell his truth እውነቱን ልትገልጥ ያስፈልጋል። and to show his love. ስለዚህ የእሱን ፍቅር ለሁሉም ልታሳይ ያስፈልጋል። I don't care what other people think about what I do. የፈለገውን ማንም አንቺን ወይም አንተን የፈለገውን ሊጠላ ይችላል። የፈለገውን በአንተ ላይ ሊናገር ይገባል ሊል ይችላል። ግን አንተ የኢየሱስ ክርስቶስን ፍቃድ ተከተል። Because I'm doing what my Father left me here to do. አንተ የተጠራው የእግዚአብሔርን ሐሳብ ልታገለግል እንጂ የሰዎችን ሐሳብ ልታገለግል አልተጠራም። And then here's the third thing, and it's important. ይሄን ነገር ሶስተኛ ልታውቅ የሚገባው ያ ነው። I love those people God left me to lead. ስለዚህ እግዚአብሔር ሰዎችን በፍቅር እንድትመሩ ይፈልጋል። Mama, እናቴ do you love your children? ልጆችሽን ትወጃለሽ? Do you love your husband? ባልሽን ትወጃለሽ? Are you willing to serve them? የእግዚአብሔር አገልጋይ ነሽ? You don't have to be afraid. God's called you to be his child. ስለዚህ እግዚአብሔር ይፈልጋል ሁላችንም በፍቅር እንድንኖር ይፈልጋል። God's called you to show his love. ስለዚህ እግዚአብሔር ይህን ፍቅር እንድንገልጥ ያስፈልጋል። የክርስቶስን ፍቅር Serve your husband, serve your children. ልጆቻችሁን አገልግሉ፣ ባሎቻችሁን አገልግሉት። Father, አባት ሆይ፣ husband, ባል
Do you love your wife? ባለቤቶቻቸውን ትወዳላችሁ? ባሎች By the way, I believe the Bible tells me to love my wife በመጽሐፍ ቅዱስ እንደሚናገረው ባለቤቶቻቸውን ትወዳላችሁ? the way Jesus Christ loves his church. ቤተክርስቲያን ኢየሱስ ክርስቶስ ቤተክርስቲያንን እንደወደደ ሚስቶች ባሎች ሚስቶቻቸውን ውደዱ የሚለውን ቃል ታስታውሳላችሁ? And he died for his church. ኢየሱስ ክርስቶስ ለቤተክርስቲያን እንደሞተ Husband, do you just speak words and tell your wife you love her? ይሄን ነገር እወድሻለሁ በክርስቶስ ፍቅር ይሄ የክርስቶስ ፍቅር እወድሻለሁ ሚስቶቻቸውን ትወዳላችሁ? Or do you show her by serving her? ስለዚህ በትክክለኛ ፍቅር ለሷ መገለጥ አለብህ። Whoa, preacher! ሰባኪው That's not the way we do it in Ethiopia. ይሄ ኢትዮጵያ ላይ አይሰራም አትበለኝ። The wife serves the husband in Ethiopia. በኢትዮጵያ ላይ ሚስት ናት የምታገለግለው። I love you, Ethiopia. እኔ ኢትዮጵያውያኖችን እወዳቸዋለሁ። And it's great to be Ethiopian. But husband, ባሎች you're a child of God. ልጆቻችሁን It doesn't matter what daddy showed you. እንዴት እንደሚሆኑ It doesn't matter what all of your friends do. ስለዚህ ጓደኞቻችሁ ሌሎቻችሁ እንደሚያደርጉት ሳይሆን as a husband and a father, እንደ አባት እንደ ባል I'm a follower of Jesus Christ. እኔ ልጆችን እንደምከተል ኢየሱስ ክርስቶስን እንደምከተል I'm confident in who I am. እኔ ያን ነገር በሙሉኝነት I'm confident in what God's called me to be. እንዴት እግዚአብሔር እንደጠራኝ So I love my child and my wife. ልጆቼንና ባለቤቴን ልወድ ያስፈልጋል። And I can serve them. እነሱን ልናገለግል ያስፈልጋል። Because that's what my Savior showed me to do. ስለዚህ ይሄን ነው እግዚአብሔር የሚፈልገው እንደዚህ የሆነ ፍቅር ነው በቤተሰብ። You are the boss at work. ስለዚህ በስራ ቦታ ላይ አለቃ ከሆናችሁ and you like to tell everybody else what to do. ስለዚህ ለሌሎች ለታች ምን እንደሚሰሩት እንደምትነግሩት you want everybody to come and wait on you hand and foot. ስለዚህ ናና እዚህ ከነሰር እንዲሆን ብላችሁ ከእንትን ገምትሩ that's the way it's always been. ስለዚህ ዓለም የሚያደርገው ነገር ነው። the boss is the most important person in the room. ስለዚህ አለቃ በጣም አስፈላጊ ነገር ነው። everybody else should wait on them. ስለዚህ ማንም አለቃን ይከተላል። boss, አለቃ do you love the people you work with? አንተ የምታስተዳድራቸውን ሰዎች ትወዳለህ? well, I don't know if I love them or not. ይሄን ነገር አላውቅም። it's just a job. ይሄ ስራዬ ነው። no. እንደዛ የሚባል ነገር የለም። ክርስቲያን ከሆንክ እንደዛ የሚባል ነገር የለም። you're a child of God. አንተ የእግዚአብሔር ልጅ ነህ። God put you on that job. ስለዚህ እግዚአብሔር አንተ እዛ ቦታ አስቀምጦ ሊሆን ይችላል። God put those workers under you. ስለዚህ በአንተ ስር እንዲሆኑ እነዛን ሰዎች ሊሰጥ ይችላል። so you could be a model of a different kind of leadership. ስለዚህ የተለያዩ ሰዎች ሊሆኑ ይችላሉ። የተለያየ ባህሪ ያላቸው። you're not going to act like every other leader. ስለዚህ እንደ ዓለም ካሉ መሪዎች አንተ መለየት አለብህ። why? ምክንያቱም because boss, አለቃ you're a child of God. ስለዚህ አንተ የእግዚአብሔር ልጅ ስለሆንክ and you were left here to be a messenger of God. የእግዚአብሔር መልእክተኛ ስለሆንክ and God has put a love in your heart. ስለዚህ የእግዚአብሔር ፍቅር በውስጥ ስላለ for the people that work for you. ስለዚህ የምታገለግለውን ሰዎች so one more እነሱን በደንብ ልታከብር ይገባል፣ ልትወድ ይገባል። pastor, መጋቢዎች፣ elder, መሪዎች፣ solo singers, ዘማሪዎች፣ church leader, የቤተክርስቲያን መሪዎች you're an important person. yes, እዚህ ያላችሁ አገልጋዮች ሁላችሁ you're a big deal. እና እናንተ እንደዚህ ካላችሁ people owe you some respect. እናንተ የምታገለግሉትን ህዝብ ካላከበራችሁ and if they don't give you the respect you deserve, ስለዚህ የግድ እነሱ እንዲያከብሩ ከፈለጋችሁ you won't tell them. ያ ልክ አይደለም። does that sound like Jesus? ኢየሱስ ክርስቶስ ምን እንዳልታላችሁ? do you love the people that you lead? እናንተ የምትመሩትን መሪዎች ህዝቡን ልትወዱ ያስፈልጋል። pastor, do you love the people in your church? መጋቢዎች የምትመሩ ቤተክርስቲያን ምዕመናን ትወዳላችሁ? do you love the people in your community that are dying and going to hell? በአካባቢ ያሉ ወገኖችን በቤተሰብ ያሉትን ትወዳላችሁ? elder, መሪዎች do you love the people that you serve in your church? በእናንተ የምታገለግሉትን ትወዳላችሁ? ትላላችሁ? I'm not saying just words coming out of your mouth.
ስለዚህ በአፍ ብቻ ሳይሆን in your heart, ከልብ የሆነ do you love the people that God has placed under you? እናንተ የምትመሩትን ህዝቦችን በታማኝነት በክርስቶስ ፍቅር ትወዳላችሁ? Because see, I don't care what every other pastor does. ስለዚህ የፈለገ ነገር ቢሆን ማንም እንትን ቢል I don't care what every other church does. ማንም የፈለገውን ቢናገር I don't care what every other elder does. የፈለገውን ሌላው ቢያወራ I'm not interested in what every other church leader does. ማንም የፈለገ ከእግዚአብሔር ሐሳብ ውጭ ቢያወራ I'm a child of the King of Kings. እኛ ማድረግ ያለብን የእግዚአብሔር ልጅ እስከሆንን ድረስ He left me here to be his messenger. የእሱ መልእክተኞች እስከሆንን ድረስ And I love the people I serve. እሱ ክርስቶስ እንደወደደ እኛም ሌሎችን ልንወድ ያስፈልገናል። Now we said a whole lot. Let's look at Jesus. ኢየሱስ ክርስቶስን ተመልከቱ ሌሎችን ሳይሆን Because Jesus backs up what I just said. ስለዚህ ኢየሱስ ክርስቶስ ለኛ ራሱን ሰጥቶ እኛ ድነናል። Listen to this. እንደዚህ ነው። And supper being ended, you just repeat after me. And supper being ended, ስለዚህ John 13:2. እሺ ኢየሱስ ክርስቶስ ራት ሲበሉም The devil having now put into the heart of Judas Iscariot, Simon's son, to betray him. ዲያብሎስ በስምዖን ልጅ በአስቆሮቱ ይሁዳ ልብ አሳልፎ እንዲሰጠው ሐሳብ ከገባ በኋላ Jesus, knowing ኢየሱስ አብ ሁሉ በእጁ እንደሰጠው ከእግዚአብሔር እንደመጣ ወደ እግዚአብሔርም እንዴት አውቆ that the Father had given all things into his hand, ከእራት ተነስተ ልብሱን አኖረ፣ ማብሻም ጨርቅ ወስዶ that he came from God and he went to God. ከዛ በኋላ በመታጠቢያው ውሃ ጨመረ። He got up from the table. ያን ወሰደ። He took off his garments, took off his coat. የሁሉም ማብሻም ጨርቅ ወስዶ ታጠቀ። በኋላም He took a towel, በመታጠቢያ ውሃ ጨመረ፣ girded himself with a towel, ያዘና and he knelt down በኋላም በመታጠቢያ ውሃ ጨመረ። የደቀ መዛሙርቱን እግር in front of his disciples. እንደዚህ ተንበርክኮ ቁጭ ብሎ በእግዚአብሔር ሕዝብ ላይ ቁጭ ብሎ And the Son of God, የእግዚአብሔር ልጅ Jesus Christ our Lord, የእግዚአብሔር ልጅ ኢየሱስ ክርስቶስ ጌታ የሆነ washed the feet of his ወድቆ የደቀ መዛሙርቱን እግር አጠበ። one by one. እያንዳንዱን አጠበ። I wonder if those disciples started thinking, ደቀ መዛሙርቱ ይሄን እንዲያስቡ which one of us is the greatest? ማን ነው ታላቅ የሚለውን ነገር ልክ እነሱ ሲጠይቁ የነበረውን ምላሽ ሲሰጣቸው እንመለከታለን። As the King of Kings and Lord of Lords knelt before them, የነገስታት ንጉስ የጌቶቹ ጌታ የሆነ ጌታ ወድቆ እግሮችን ሲያጠብ washed their feet, የእያንዳንዱን እግር አጠበ። became the servant. አገልጋይ ለመሆን ከፈለገ Nobody had washed Jesus' feet when he entered the house. ስለዚህ ኢየሱስ ክርስቶስ የተናገረውን ነገር በደንብ ሊያውቅ ያስፈልጋል። So Jesus took on the role of the servant ኢየሱስ ክርስቶስ አገልጋይነትን ዝቅ በማለት ነው and served his disciples. ለደቀ መዛሙርቱ ራሳቸውን ዝቅ እንዲያደርጉ ራሱን አገልግሎ አሳየ። Pastor, መጋቢዎች are you more important than Jesus? ከኢየሱስ ክርስቶስ እናንተ ትበልጣላችሁ? Elder, መሪዎች are you more important than Jesus? ከኢየሱስ ክርስቶስ ትበልጣላችሁ እናንተ? Solo singer, church leader, whoever it is. ዘማሪዎች፣ ሰባኪዎች፣ አገልጋዮች፣ ቤተክርስቲያን ዲያቆናት፣ ሁሉም እዚህ አገልጋዩ ናችሁ። ከኢየሱስ ትበልጣላችሁ? Are you more important than Jesus? ከኢየሱስ ትበልጣላችሁ እንዴ? Jesus is my example. ኢየሱስ የኛ ምሳሌ ሆኖ You know what he told them? እንዴት እንደተናገረ ታውቃላችሁ? What you have seen me do, እኔ እንደማደርገውን ነገር ታውቃላችኋለሁ። you do for one another. እኔ እንደማደርገውን ሌሎች አድርጉ ነው ያለው። Jesus didn't teach us principles ኢየሱስ ለኛ ይሄን ትቶልን አልፎልናል። that he didn't practice. እኛ ግን ልናደርግ አልቻልንም። He just didn't give out truth and never live it. ኢየሱስ ክርስቶስ ትክክለኛውን ነገር ነው እኛን ያስተማረን። Jesus gave me truth and then showed me how to react that way. ኢየሱስ ክርስቶስ ትክክለኛውን ነገር እንዴት መመላለስ እንዳለብን አሳይቶናል። Listen, I'm not saying you go to work tomorrow and wash all of your employees' feet. እኔ አሁን እዚህ ያለውን ሁሉ ነገ ሄዳችሁ እጠቡ ማለት አይደለም። What I am saying is you go in there and be a servant like Jesus. ስለዚህ እኔ የምናገራችሁ ትክክለኛ ኢየሱስ ክርስቶስ ትክክለኛ አገልጋይ ማለት ራሳችሁን አዋርዱ፣ ዝቅ አድርጋችሁ አገልግሉ ነው።
And you do that because ያን ስታደርጉ you know who you are. እናንተ ማን እንደሆናችሁ ታውቃላችሁ። Who cares if some other boss said, you see that dummy, he's not being the right kind of boss. ማንም እናንተን ሊታችሁ ወይም ሌላ ነገር ሊያወራ ይችላል። He's not doing what every other boss ሌላው does. ሊያደርግ ይችላል፣ ላይሰራ ይችላል። I don't work for them. ስለዚህ እሱ እኛ ግደል I work for him. እኛ የምንሰማው ከሱ ነው። I know who I am. እኔ ማን እንደሆንኩ አውቃለሁ። I'm a child of the king. እኔ የእግዚአብሔር ልጅ ነኝ። I know why I'm here. እኔ እዚህ የመጣሁትም ለዚህ ነው። Well, you're here to make this part, to do this. You're here to be this laborer. No, I'm here to represent Jesus Christ. እኔ የመጣሁት እሱን ወክዬ የእሱን ሀሳብ ላገለግል ነው የመጣሁት። And now here's the hard one. ይሄ ነው ዋናው ነገር። I'm going to love who works under me. ስለዚህ ይሄን ነገር ልታውቁ ያስፈልጋል። See, you don't understand, God. That person back there hates me. ስለዚህ ያ የፈለገ ሊቃወመን ይችላል። አንተ መልካም ነገር ስትሰራ የእሱን ሀሳብ የክርስቶስን ሀሳብ ስትከተል And they do everything they can to get me in trouble and make my life miserable. የፈለገ ነገር ሊሆን ይችላል፣ ግን ያንተን ህይወት ማንም ሊረብሽ አይችልም። Let me share this with you. ይህን ነገር ላካፍላችሁ። Do you know who one of the people that Jesus washed his feet was? ኢየሱስ ክርስቶስ እግር ባጠበ ጊዜ ታውቃላችሁ? Judas. ይሁዳ። የይሁዳንም እግር ምን አድርጓል? What did Judas do? የይሁዳንን እግር ምን አደረገ ኢየሱስ? He got up from that table after Jesus washed his feet. እሱን ጥሎ አለፈ እንደ ኢየሱስ? He went right to the temple. ወደዛ ሂድ አለው እንደ? And he sold out Jesus for 30 pieces of ኢየሱስ silver. ክርስቶስ እንደዚህ አለ። Do you think Jesus didn't know he was going to do that? ኢየሱስ ክርስቶስ ይሁዳ እንደዛ የሚያደርገውን ሁሉ እንደሚያደርግ ታውቃላችሁ? Of course he did. The scriptures tell us he did. ያ እንደሆነ ያሳያል መጽሐፍ ቅዱስ። But yet, even though Judas was going to betray him, ይሁዳ ያን ቢያደርግ እንኳን he knelt down before Judas በይሁዳ እግር ወድቆ የይሁዳ እግር ኢየሱስ and he washed his feet. ወድቆ አስጠበለት። I don't care how mean that employee is. አንተን ሊጠላ ይችላል፣ የሆነ ነገር ሊሆን ይችላል። እንደ ይሁዳ ሌሎቹ አንተ ስታገል ሊጠሉ ይችላሉ። I don't care how difficult they make life on you. ስለነሱ አታስቡ፣ ስለነሱ አትጨነቁ። I'm not saying they are right in doing it. ያን ነገር በቃ እነሱ የሚያደርጉትን አድርጉ አልላችሁ። But I'm saying the way I respond to them እኔ ማድረግ ያለብኝ is like Jesus. ኢየሱስ ክርስቶስ እንዳደረገ አድርጉ ነው የምለው። I may have to correct them. ይሄ ነው ካደረግን I may have to fire them. ስለዚህ ያ ነገር እኔን ያስደስተኛል። But they're going to know that I love them. እነሱ ያን ነገር ማወቅ መቻል አለብን። ልወድ ያስፈልጋል። እኔን ቢጠላኝ እንኳን እኔ ልወደው ይገባል። Why? ምክንያቱም Because Jesus showed me the example. ኢየሱስ ምሳሌ ጥሎልን አልፎልናል። Do you see? ይሄን አያችሁ? Different kind of leadership. የተለያየ ነገር ለመሪዎች ሊሆን ይችላል። You lead by being a servant. ስለዚህ አገልጋይ ልንሆን ያስፈልገናል። Jesus said in the passage, I'm your master. እኔ የእናንተ አለቃ ነኝ አላለም። And you're right. ስለዚህ I deserve all the glory and the honor and the praise. ስለዚህ ይሄን ነገር አውቀን ነው ልናደርግ የሚገባን ክብር። And Jesus never shied away from receiving glory and honor. ስለዚህ ኢየሱስ ክርስቶስ የተለየ ክብርና ምስጋና ለመፈለግ አይደለም፣ ዝቅ ብሎ አገለገለ ራሱ። But he still acted as a servant. ስለዚህ የሚመላለሰው እንደ አገልጋይ ይመላለሳል እንጂ እኔ እናንተ ጌታና አለቃ ነኝ ብሎ አንድ ቀን ተናግሮ ማያውቅም ለነሱ። Those followers loved Jesus. ያ ነው በቃ ኢየሱስ ክርስቶስ ተከታዮች የወጡትም ለዛ ነው በቃ። Because he was a great servant. እሱ ትክክለኛ መሪያችን ነው። So much that he was willing to die for them. ራሱን ለዚህ ያለ ራሱን ያህል ነፍሱን አሳልፎ የሰጠ ትክክለኛ አገልጋያችን ነው። So I want you to hear me today. ይሄን የምትሰሙ ሰዎች I've showed you the truth of what the Bible says. መጽሐፍ ቅዱስ የሚለውን ትክክለኛውን ነገር Now it's your responsibility. ይሄን ነገር ልትመልሱ ይገባል። እኔ የት ነኝ? እኔ ምን እያደረኩ ነው? እውነት ትክክለኛ አገልጋይ ነኝ የሚለውን ነገር ልታስቡ ያስፈልጋል። You can keep doing things the way you're doing them. ማንኛውንም ነገር ስታደርጉ You can do them the same way the world has done them for hundreds of years. ዓለም እንደምታደርገው ሳይሆን Or በተለያየ ሁኔታ ወይም as a child of God, ዓለም የምትሰራውን ሳይሆን የእግዚአብሔር ልጅ you can say, Father, አባት ወይ help me be like your son Jesus.
እግዚአብሔር ሆይ እንደ ልጅ እንደ ኢየሱስ ክርስቶስ እንዳገለግል እርዳኝ ብላችሁ ለምኑት። Help me love the people that you've placed me over. ህዝቦችን ማገለግለውን ህዝብ ሌሎችንም ህዝብን እንድወድ እግዚአብሔር ሆይ እርዳኝ ብላችሁ ጠይቁ። Help me display your goodness and your love to them. ለሌሎች መልካምነትና ፍቅርን እንዲገልጥ እርዳኝ ብላችሁ ጠይቁት። Give me the heart of a servant. የእግዚአብሔርን ልብ ስጠኝ፣ የአገልጋይ ልብ ስጠኝ በሉ። For every position you're in, that'll look a little different. በተለያየ ሁኔታዎች ያላችሁ ሁላችሁ But the question is, will you do that? ያን ነገር እናደርጋለን። አገልጋዮች አሁን ኢየሱስ የሰራውን ስራ እያገለገልን ነው ያለ ነው የሚለው ማሰብ አለባችሁ። I won't sit here and tell you that that's easy. ይሄ ነገር ቀላል እንዳይደለ አውቃለሁ። That's not easy. ይሄ ነገር ከባድ እንደሆነ ይገባኛል። Some people are very hard to love. ሰዎች ስለ ፍቅር ስናወራ በጣም አንዳንዱ በጣም የሚቆጡ ሊሆኑ ይችላሉ። That's why as a child of God I ask him to let that Holy Spirit in me. ስለዚህ መንፈስ ቅዱስ ከኛ ጋር ስላለ እንደ እግዚአብሔር ልጅ ሌሎችን ልንወድ ያስፈልገናል። Be what controls. ያን ነገር ልናደርግ ያስፈልገናል። And not my flesh. ከስጋ ሳይሆን It's not easy. በስጋ ቀላል አይደለም። But it is what we're taught. በሱ በምናደርገው ነገር ግን እግዚአብሔር ይሁን። It is the example my Savior gave me. ስለዚህ ይሄ ምሳሌ እሱ የተሰጠነ ምሳሌ ለኛ ሊሆን ይገባል። And it is the example he told me to do for others. እኛ ምሳሌ ትቶልን አልፎልናል። ሌሎችን በዚህ ልክ እንድናገለግል